ምን ሆነሻል አንቺ? የስፖርተኛ ደረት እኮ ነው። እኔ አሁን ደግሞ በተለይ አንቺ ልንከው ደግሞ ሲያስጠላ። አዎ መጣሽ ውደስ ተበኩሻ ጓደኞች አይሻቸው ታውቂያችሁ። አታስጠብቃት ሳንቲም ስጣትና ቶሎ ትሂድ። ጸጉሯ ረጅም ነው ማለት ነው። ከስምንት ቁጥር ሼፕ በቃ እንደዚህ ኮርን ፍሌክስ ብሏት በሏት። ወይኔ አንተስ? ኧረ እኔ ሚስት ተዋት። ያሱ ሚስት እንፈልግ ስማ ማለት አይ ላፍ ሰገራ ይላል ፊት ለፊት ላይ አይ ወይፖ ብዙ ነገር ተነገረ ተረተረ የነበረ ያልነበረ ወርቅና ሰንዘረዘረ ብራናው መረመረ ትልቅ አለት ፈለፈለ እሳት ዋቀላቀለ እኔን የመሰለ ላምጣ ውስኪ ካገጨዋታ ኦስኩ ኒውስኩ ታሪክ አላታ ሰርተማይ ሰለች እስካሁን ቆንጆ ለጆሮ ይወደዳል ይኸው እስከ ዘንድሮ ነገ ማነገ ሰላም ውድ የቪቲፋም ሪአክሽን ቪዲዮ ተከታታዮች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እንግዲህ ዛሬም እንደተለመደው እናንተን ፈታ ዘና ያደርጓችኋል ብለን ያሰብናቸውን ቪዲዮዎች ከቲክቶክ ላይ ለቃቅመን ይዘን መጥተናል። ያው እንግዲህ በዛሬው ቪዲዮ አብረን እንስቃለን፣ እንፍታታለን፣ እንዝጋለን። የሚያስተምሩ ነገር ከተገኘ ደግሞ እንግዲህ አብረን እንማማራለን። ያው እንደተለመደው ላይክ አርጉኝ ፈልጌው ነው። እኔ አሁን ወሬ አላዛባችሁ፣ ቀጥታ ወደ ቪዲዮ ሌትስ ጎ። ሁሌ የተመቱ ሰዎች የሚያጋጥሙት ጀለስ ይላል። yes ምንድነው? ምን ታገኘ? ያቺ ስንት አመት የከረሽኩባት ልጅ ትዝ አለችኝ። በእናትህ አንዱ የሰፈር ልጅ ኢንስታግራም ዩዘር ነው ይሆናል ገጨኝ መሰለ። ሎታሪ ወጣልህ እኮ ነው የሚመስለው። አሁን ዴሞ ላይ ይገባለታል። ስላይድ ነው ማረጉ። ስላይድ ታውቃለህ? አላውቅም። ፋራ እኮ ነው አንተ ቃምጠ ፋራ እኮ ነው። ምን ነው ልጽፍላት ነበር? ምን ተፈጠረ? አንተ ምንድን ነው ንገረኝ። አይ ሀሳቤን ቀይሬያለሁ። በቃ እንዳሰብኳት አይደለችም ልጅቷ። እንዴ ምን አይታ ነው? ኦሊፋንስ አላት እንዴ? እሱ ቢኖራት ይሻል ነበር። ምንድን ነው? አይ በቃ ቶ ባይዋ ላይ የጻፈችው ነገር ብዙም ደስ አይልም። አይ ላፍ ሰገራ ይላል ፊት ለፊት ላይ ሁሌም ለኔ ልዩ የሆነችው ልጅ እዚህ ማምጣት ፈልግ ነበር። እና እኔ መጀመሪያ እስኪ ሙች የወንዶች ጉዳይ የሚኮራበት ምርጥ አባላቸው። ወይኔ ምነው እኔም እንደሱ በእናትህ ክራሽ የሚለውን ፊልም ባየሁት ነው። ሲክስ ፓክ ጨርሼ ወደ ቴን ፓክ መሄድ ሰው ነኝ እኮ። ምን ሆነ ነው ቁጥር? እኛ ገንዘብ እየቆጠርን ሌላ ታሪክ ውስጥ ገብተናል። አባቴ ሞልቶ አናተ ሌጣ ከሆነ ምን ጠቅማለሁ? ማንኪ እኔ ሌላ ነው ዋናው። ቢያንስ እኔ በእውቀት ነው የተመለጥኩት። አንተ ባዶ ነው ሆለል አይደለ እንዴ? ቆንጆ ጀለገግ አዴ እናቴ እኔስ እሱ ጀለገግ እኔስ ከረፈፍ እናት አንድ ልከኝ አንድ በዘደም ሙድራ እንዴ አንድ ብቻ ነኝ። አንድ አለታ ናት። አይታላ ከኔ ጋር ትፎካከረ የመጨረሻ አንተ ከኔ ጋር የምትፎካከረ አለው ሁሉ ነገር አታወራብና ጉርዛ አያበደ ነው ፉክክሩ። በዚህ ከቀጠለ በጣም ብዙ እናያለን ማለት ነው። ማንኒከ አኪ ፈልጌ ምን እንኳን የሷ ልደት የስንት ጀብደኛ የስንት አርበኛ ልደት ይረሳል። ኖርማል ነው። ይኸውልህ ከዛች የሰይጣን ጸሐፊ ኮነች ጓደኛዋ ጋር እንዳትመጣ እንጂ ከዛች የሰይጣን ሴክሬታሪ ጋር እንዳትመጣ እንጂ ዛሬ ይታረቃለች። እንዳትሰራ እሺ ትላለች። ምስኪን ነች። ቅድስት የኔ እናት ይኸውልሽ አንቺ እንደ ስምሽ የተቀደሽ የሆነ ረጋ ያልሽ የምሬ ነው። ወዶ ፈልጎት አይደለም ፈቅዶ ያደረገው ነገር አይደለም። እና ይቅርታ አድርጊለት። እሷ ይቅርታ ታደርግላለች። ይኸውልሽ እሷ አይደለችም እኮ እቺ ቀንጨራ ጓደኛሽ ምን አለ ብትቀርብሽ ዝም ብትለሽም ሻል ሲያስጠላ ጃላንጎ ፊት ደግሞ ታወራለህ። እንጀራሽ ጀመር አይመለከትም። ኧረ ስርዓትሽን ያዢ፣ ስርዓት ያዢ። አንድ ነገር ልንገርሽ፣ ደረጃውን በጠበቀ ጢፊ ሜዱላሽን ገለባብጪው መቆም እየፈለግሽ እንድትቀመጪ መቀመጥ እየፈለግሽ እንድትቆሚ ነው ማድረግሽ። አንቺ ሚኒ ዲያብሎስ፣ አንቺ መጠነኛ ሴጣን፣ ስርዓትሽን ያዢ።
መርሳት ፈልጌ አይደለም የልደት ቀንሽ ነው የረሳሁት። እባክሽ ለህይወታችን ብዙ ነገር አስቤያለሁና ተረጂኝ። እንዴት የልደቴን ቀን ትረሳለህ? እባክሽ እናት አሁን ራሱ ነው ለህይወታችን ብዙ ነገር አስቤ ቀለበት እውነት ደስ ይለኛል። ሄደች እኩያሽ ኤፍራታ አግብታው እንደሄደች ሁሉ እቺ ታናሽ የ3 ዓመት ታናሽ ነች። እሷም ሄደች። ይኸውልሽ ምናልባት እግዚአብሔር ብሎላቸው ወንድ ልጅ ከወለዱ የዛሬ 20 ዓመት ያድጋራል። አንቺ ደግሞ 30 ይሞላሽ 30 አሁን 20 50 ይሞላሻል። ትረጋጊ ይሆናል። ጣፋጭ ትሆኛለሽ፣ ስኳሩ ትሆኛለሽ። ግባ ዶሚኔት ሌላ ታሪክ ሃርድ ነው። አካውንቱ ከተፈታለ በኋላ በስመ አብ አልተሻለም ነው ማለት ነው። በስመ አብ በጣም ያስቸግረ ነገር ካለ ምሳ እየበላሁ ነው፣ ደውልኝ ወይ መተጥረኝ። አረ ምንም ችግር የለውም። ይሄ ሊከብደኝ ነው ለኔ አይደለም ፊልም መጫን ብረት ከባድ ስራዎችን ጭነን አውርደን ቤቢ የለም እንዴ? አይ ቤቢ የለም። ምን ነው ፊልም ለማስጫን ፈልጌ ነበር። ጭንልሻለሁ፣ ችግር የለውም። ወይ ግን አደራህን ቫይረስ እንዳይገባበት። አረ ምንም ችግር የለውም፣ መፍትሄ አለ እንዴ? አይ ባለፈውም ስለተሸገርኩ ነው ቫይረስ እንዳይገባበት። ኃላፊነት ተወስዳለሁ አልኩሽ እኮ፣ ችግር የለውም። እሺ ጭንልሻለሁ። አለቀልኝ። አረ አይሰራም መሰለኝ ፍላሽሽ አላነበው አለ እኮ። አረ እባክህ የምጠቀምኩበት ነበር። እስኪ ይኸው ከፈለግሽ አያነበውም እንዴ? ምንድነው? አረ ናኦሚ በማርያም Ay, huepo. ሚሻለን አውቃን ማን ፖሊስ ሚስቴ ጠፋች። አሁን የራሱ ማን ፍቅረኛ ጠፋች። እስቲ ቆይ ልዩ ምልክት የኔ ፀጉሯ ረጅም ነው ማለት ነው። 8 ቁጥር ሼፕ በቃ እንደዚህ ኮርን ፍሌክስ በሏት። ወይኔ አንተስ? ኧረ እኔ ሚስት ተዋት። ያሱ ሚስት እንፈልግ ስሟ ማን ነው? ቤቲ ያበደ ነው ማለት በጣም ያበደ ነው። ከዚህ ጋር ባንክ ገብቼ ብሮክችን ታግቢ አንቺ። ሄሎ ወይ ጓደኛዬ፣ ይሄን ፋራ ኩብር ልቀባበለው ብዬ 10 ደቂቃ መጣሁ። ደግሞ ሲያስጠላ። አዎ መጣሁ። ውደስ ተበኩሻ ጓደኞች አይሻቸው ታውቂያቸው። አታስጠብቃት፣ ሳንቲም ስጣትና ቶሎ ትሂድ። ለእንደዚህ አይነት ሰው ግን እንደዚህ አይነት አጋጣሚ ይገባዋል። አባቴ ይገባዋል። ፈጣሪ አውቃለሁ፣ ብዙ ችግር እንዳለብኝ አውቃለሁ። ሁሉንም ቅረፍልኝ አይደለም ፈጣሪ፣ ግማሹን ለጓደኛ ይሰጥልኝ። እኔ ምን አባላርግ ችግር ለዛው ብቻ አንተ ወጣ ማን የኔ ፍቅር ዘመዶችሽ ብፌውን ከበውታል። ከኛ ቀድመው ሊያነሱ ነው እንዴ? ይብሉ። ዘመዶች ቶሎ እንደሚርባችሁ ነግሬሃለሁ። እኔ እናንተ እንደሆነ ቀለብ ለየብቻ ተባብለን ነው አይገባም። ስኳሩ ከዘራችሁ ነው ማለት ነው። ይብሉ የኔውት ወይ ሳካሳክ ነው የሚሽከረከረው። አጎት ነው አይደል? አዎ፣ መጠጥ በዘራችን ይከበራል። አረቄ ራሱ በጉልኮስ መልክ ነው የምንወስደው አይደለ? አዎ፣ ታያቸዋለሽ። ትንሽ ስቆዩ ኮርኒስ ነው የሚመልሳቸው። አዎ፣ ኖርናት ዘለቅናት ካሁኑ ተይዞልሻል። ማን ነጥብ ምንድነው? የነደረ ምንድነው? እግሬ ላይ የሆነ ነገር እየሄደ ነው መሰለኝ። ጉንዳን ሳይቀርም እየነከሰኝ ከኔ ቀድሞማ አይነክስሽም። ጉንዳን እኮ ለኔ በጣም መጥፎ ምልክት ነው። ማለት እንዴ በሰርጋችን ቀን ጉንዳን ከነከሰሽ
እድሜ ልኬ እንደምትነክሽኝ ማሳያ። ኧረ እባክህ ጉንዳኑ እኮ እየነከሰኝ ያለው እኔን ነው። ይሄ እንደውም ዘላለም ዓለምን ህይወቴ ውስጥ ገብተህ እንደምትነክሰኝ ነው የሚያሳየው። ኧረ እባክሽ አንዱ ዘመድሽ እንዴት እንደምትነክሽኝ እያሳየሽ ገና ሳይገባ ወደ ቤት ኧረ ወይኔ ነከሰኝ። ምን አድርግ ነው የምትይኝ? በዚህ ሰው ፊት ገብቼ አልመነጭቀው እጅ አለኝ። እሺ የነከሰኝን ራስ ይነቅለዋል። ኧረ ገለብሽው እናት። ኧረ ምንም የኔ ፍቅር ጉንዳኑን ነቀልኩት። ጎበዝ ግን ጭንቅላቱ እዛው ላይ ቀርቷል። ምን ማለት ቀረ ነው? ከፍ ብሎ ነው ዝቅ ብሎ? ኧረ ዝቅ ብሎ እግሬ ላይ ነው ያልኩክ። ጭንቅላቱ ቀረ። ይሄ እኮ በጣም ለኔ መጥፎ ምልክት ነው። ማለት በቃ ጭንቅላቴ እስከሚቀር ነው የምታሰቃየኝ ማለት ነው። የዚህ አመለካከት ደግሞ ይለኛል ማለት አቤት በጣም ደስ የሚል ቀን ነው። ሰይፍሻለሁ። የእነዚህን የወደፊት ኑሮማ መገመት አይከብድማ። ከአሁኑ በዚህ ከተጀመረማ ቀጣይ አስበዋል። በፍልጥ ምናምን ነው። እንዴት ሰው በሰርጉ ላይ 80 ሊቀድ ይዘጋጃል? ሃይ የሰፈሬ ልጅ ሃይ you know what በጣም ነው የታዘብኩሽ። አንድ ሰፈር ሆነን እስከ ዛሬ አወርተሽኝ አታውቂም። ኒንጃ ባለጌ ነው ምናምን ሲባል ስለምሰማ እዚህ ጆአናም ሰፈር የሚወራውን ተምኛለሽ። ምቀኛ ብቻ እኮ ነው የሞላው እንዴ። እኔ አሁን ራሱ ከጂም ነው የመጣሁት። እኔ ጡንቻዬን ንኪው። አይሻ አላልኩሽም? አይሻ እናቴ ትሙት ስፖርተኛ። እስቲ አሁን ደግሞ አንቺ ልንከው። ኧረ አንቺ ራሱ ስፖርተኛ ነሽ። አንቺ ራሱ ስፖርተኛ ነሽ። እሺ አሁን ደግሞ ዳረቴን ንኪው። ዳረቴን አሪፍ ነው እንዴ። ምን ሆነሻል አንቺ? የስፖርተኛ ደረት እኮ ነው። እኔ አሁን ደግሞ በተለይ አንቺ ልንከው። ዘገምተኛ አንተ በጣም ቀልደኛ ነው ማለት። አይ እንዳንተ አይነት ኮንፊደንስ ቢኖረንማ ያበደረስን። እንግዲህ ፋሚሊ የዛሬ ቪዲዮአችን ይሄንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በዋነኝነት ደረጃ ግን ላይክ ማድረጋችሁን አትርሱ። ያው ቀደም እንዳልኳችሁ ቪዲዮውን ላይክ ስታደርጉ በጣም ብዙ ሰው ጋር እንዲዳረስ ስለሚረዳኝ ቪዲዮ ላይክ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ፒስ